ዮሐንስ ወንጌል ምዕራፍ 9 ከ1 እስከ 38 ያለውን ክፍል እናነባለን። አንድ ልብ የሚነካ ታሪክ አለ እዚህ ክፍል ላይ። እስኪ ይሄ ታሪክ ምንድነው የሚለውን እና ከዚህ ታሪክ ደግሞ ምን እንማራለን የሚለውን ነገር አብረን እናያለን። ዮሐንስ ወንጌል ምዕራፍ 9 ቁጥር 1 ምን ይላል? ሲያልፍም ከመወለዱ ጀምሮ እውር የሆነው ሰው አየ። ደቀ መዛሙርቱም መምህር ሆይ ይህ ሰው እውር ሆኖ እንዲወለድ ኃጢአት የሰራ ማን ነው? እርሱ ወይስ ወላጆቹ? ብለው ጠየቁት። ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ስራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም። ምን እንዲል ነው? የእግዚአብሔር ስራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም። ቀን ሳለ የላከኝን ስራ ላደርግ ይገባኛል። ማንም ሊሰራ የማይችልባት ሌሊት ትመጣለች። በዓለም ሳለሁ የዓለም ብርሃን ነኝ። ይህንን ብሎ ወደ መሬት እንትፍ አለ። በምራቁም ጭቃ አድርጎ በጭቃው የእውሩን ዓይኖች ቀባና ሂድና በሰሊሆም መጠመቂያ ታጠብ አለው። ትርጓሜውም የተላከ ነው። ስለዚህ ሄዶ ታጠበ፣ እያየም መጣ። ጎረቤቶቹም ቀድሞም ሲለምን አይተው የነበሩ ይህ ተቀምጦ ይለምን የነበር አይደለምን አሉ። ሌሎች ደግሞ እርሱ ነው አሉ። ሌሎች አይደለም እርሱን ይመስላል እንጂ አሉ። እርሱ እኔ ነኝ አለ። እርሱ ግን ምን አለ? እኔ ነኝ አለ። ታዲያ ዓይኖችህ እንዴት ተከፈቱ አሉት። እርሱም መልሶ ኢየሱስ የሚባለው ሰው ጭቃ አድርጎ ዓይኖቼን ቀባና ወደ ሰሊሆም መጠመቂያ ሄደ ታጠብ አለኝ። ሄጄ ታጥቤም አየሁ አለ። ያ ሰው ወዴት ነው አሉት። አላውቅም አለ። በፊት እውር የነበረው ሰው ወደ ፈሪሳውያን ወሰዱትና ኢየሱስም ጭቃ አድርጎ ዓይኖቹን የከፈተበት ቀን ሰንበት ነበር። ስለዚህ ፈሪሳውያንን ደግሞ እንዴት እንዳየ እንደገና ጠየቁት። እርሱም ጭቃ በዓይኖቹ ያኖረ ታጠብኩም አያለሁም አላቸው። ከፈሪሳውያንም አንዳንዶቹ ይህ ሰው ሰንበትን አያከብርምና ከእግዚአብሔር አይደለም አሉ። ሌሎቹ ግን ኃጢአተኛ ሰው እንደነዚህ ያሉ ምልክቶችን ሊያደርግ እንዴት ይችላል አሉ። በመካከላቸውም መለያየት ሆነ። ከዚያም የተነሳ እውሩን አንተ ዓይኖችህን ስለከፈተ ስለ እርሱ ምን ትላለህ? ደግሞ አሉት። እርሱም ነቢይ ነው አለ። አይሁድ የዚያን ያየውን ወላጆች እስኪጠሩ ድረስ እውር እንደነበር እንዳየም ስለ እርሱ አላመኑም። አይሁድ ደግሞ ፈሪሳውያን ጠየቁት። አይሁዶች ደግሞ አላመኑም ወላጆቹን ጠርተው እስኪጠይቁ ድረስ። እነርሱም እናንተ እውር ሆኖ ተወለደ የምትሉት ልጃችሁ ይህ ነውን? ታዲያ አሁን እንዴት ያያል? ብለው ጠየቋቸው። ወላጆቹ መልሰው ይህ ልጃችን እንደሆነ እውርም ሆኖ እንደተወለደ እናውቃለን። ዳሩ ግን አሁን እንዴት እንዳየ አናውቅም፣ ወይም ዓይኖቹን ማን እንደከፈተ እኛ አናውቅም። ጠይቁት፣ እርሱ ምንድን ነው አሉ። ሙሉ ሰው ነው፣ እርሱ ስለ ራሱ ይናገራል አሉ። ወላጆቹ አይሁድን ስለፈሩ ይህን አሉ። እርሱ ክርስቶስ ነው ብሎ የሚመሰክር ቢኖር በምኩራብ እንዲያወጡት አይሁድ ከዚህ በፊት ተስማምተው ነበርና፣ ስለ ክርስቶስ የሚመሰክር ካለ ከምኩራብ እንደሚጥሉት እንደሚያወጡት አይሁድ ተመካክረው ስለነበር ወላጆቹ ምን አሉ ይላል? ፈሩ። ስለፈሩ ምንድን ያደረጉት? እርሱ አሁን ምንድን ነው? ሙሉ ሰው ነው። አሁን ሙሉ ሰው ነው፣ ራሱ እያየ የሚናገር ሰው ነው። ስለዚህ ሙሉ ሰው ስለሆነ ራሱን ጠይቁት ብለው ወደ ራሱ ይመልሱታል። ስለዚህ ወላጆቹ ሙሉ ሰው ነው ጠይቁት አሉ። ስለዚህ እውር የነበረውን ሰው ሁለተኛ ጊዜ ጠርተው እግዚአብሔርን አክብር፣ ይህ ሰው ኃጢአተኛ መሆኑን እኛ እናውቃለን አሉት። እርሱም መልሶ ኃጢአተኛ መሆኑን አላውቅም፣ እውር እንደነበርኩ አሁንም እንዳይ ይህን አንድ ነገር ግን አውቃለሁ አለ። ደግመውም ምን አደረገልህ? እንዴትስ ዓይኖችህን ከፈተ? አሉት። እርሱም መልሶ አስቀድሜ ነገርኳችሁ አልሰማችሁምም? ስለምን ዳግመኛ ልትሰሙ ትወዳላችሁ? እናንተ ደግሞ ደቀ መዛሙርቱ ልትሆኑ ትወዳላችሁ እንዴ? አላቸው። ተሳድበውም አንተ የእርሱ ደቀ መዝሙር ነህ፣ እኛ ግን የሙሴ ደቀ መዝሙር ነን። እግዚአብሔር ሙሴ እንደተናገረው እኛ እናውቃለን፣ ይህ ሰው ግን ከወዴት እንደሆነ አናውቅም አሉት። ሰውየውም መለሰ እንዲህም አላቸው፣ ከወዴት እንደሆነ እናንተ አለማወቃችሁ ይህ ድንቅ ነገር ነው። ዳሩ ግን ዓይኖቼን ከፈተ። እናንተ መምህር ሆናችሁ አይሁድ ሆናችሁ
በዛው አውድ ውስጥ የኖራችሁ ሰዎች ሆናችሁ ከወዴት እንደመጣ እንኳን እንዴት ምን አትሉም አታውቁም። ይሄ ድንቅ ነገር ነው አለማወቃችሁ። ዳሩ ግን ምን አለ? አይኖቼን ከፈተ። እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ቢኖር ይህንን እግዚአብሔርን ይሰማዋል። ይህንን እግዚአብሔር ይሰማዋል እንጂ ኃጢአተኞች እንዳይሰማ እናውቃለን። እውር ሆኖ የተወለደውን አይኖች ማንም እንደከፈተ ዓለም ከተፈጠረ ጀምሮ አልሰማም። ይህ ሰው ከእግዚአብሔር ባይሆን ምንም ሊያደርግ ባልቻለም ነበር። መልሰው አንተ ሁለንተና በኃጢአት ተወለድህ፣ አንተ እኛ ልታስተምራለህ አሉት። ወደ ውጭም አወጡት። ከምኩራብ ምን አሉት ይላል? አወጡት። ኢየሱስም ወደ ውጭ እንዳወጡት ሰማ። ሲያገኘውም አንተ በእግዚአብሔር ልጅ ታምናለህን አለው። እርሱም መልሶ ጌታ ሆይ በእርሱ አምን ዘንድ ማን ነው አለ። ኢየሱስም አይተኸዋልም፣ ከአንተ ጋርም የሚናገረው እርሱ ነው አሉት። እርሱም ጌታ ሆይ አምናለሁ አለ፣ ሰገደለትም ይላል 38 ላይ። እርሱም ምን አለ? ጌታ ሆይ አምናለሁ አለ፣ ሰገደለትም ይላል። በዚህ ክፍል ውስጥ እንግዲህ አሁን በጣም የተለያዩ ሰዎች እናያለን። ፈሪሳውያኖች አሉ፣ አይሁዶች አሉ፣ እውሩ ሰውዬ ያለ፣ ኢየሱስ አለ፣ ደቀ መዛሙርቱ አሉ። ከእንደገና ደግሞ የእውሩ ሰውዬ ምኖች አሉ? ወላጆች አሉ። እነዚህ ሁሉ ሰዎች የተሳተፉበት ታሪክ ነው። እንግዲህ መልስ አለው፣ ጥያቄ ያለው ታሪኩ ማለት ነው። ልብን የሚነካ ታሪክ ነው። እንግዲህ ከላይ ጀምሮ እንዳየ ነው በጣም ኢየሱስ ክርስቶስ ይሄንን ሰው ምን አለው ይላል? ፈወሰው። ከመፈወሱ በፊት ግን ደቀ መዛሙርቱ ራሳቸው በማን ኃጢአት ነው ይሄ ሰው እውር የሆነው? በማን ኃጢአት ነው? በወላጆቹ ነው ወይስ በራሱ ነው እውር ሆኖ የተወለደው ብለው ሲጠይቁት እናያለን። እና ይሄ ግን ኢየሱስ ክርስቶስ ግን ምንድን ነው የሚለው? ይሄ ከኃጢአት የመጣ አይደለም፣ በሱ ኃጢአት ወይም በወላጆቹ ኃጢአት አይደለም። ይሄ የእግዚአብሔር ክብር ይገለጥበት ዘንድ ነው። እንዴት ነው? አንዳንድ ጊዜ እኮ በእኛም ዘንድ አንዳንድ በሽታዎች ይመጣሉ አይደል? እንዴት ይሄ ሊሆን ይችላል? እኔ እንደዚህ እያደረኩ እኔ እግዚአብሔርን እያገለገልኩ እኔ እንደዚህ ይሆንኩ እንላለን። እና ግን አንዳንዱ በሽታ ምንድን ነው? የእግዚአብሔር ክብር ይገለጥበት ዘንድ ይመጣል። አሁን የዚህ ሰውዬ እውርነት እውር ሆኖ መወለዱ የእግዚአብሔር ክብር ምን ይልበት ዘንድ ነው አለ፣ ይገለጥበት ዘንድ ነው ብሎ ይጀምራል። ሲጀምር ገና የልጁ እውር መሆን ከምን እንደተነሳ ያሳየናል። የእግዚአብሔር ክብር ሊገለጥበት ስለተፈለገ ነው። ክርስቶስ ኢየሱስ ራሱን ሊያሳይበት የፈለገበት እግዚአብሔርን ማንነት እንዲያዩ። ከዚህ በፊት እውር በርቶ አያውቅም ይላሉ፣ ግን አሁን እውር በራል፣ ያውም በሰንበት። ይህንን ነገር ያሳያቸዋል። ሁለተኛ ነገር ደግሞ ኢየሱስ ክርስቶስ እንግዲህ ይህንን ሰውዬ ምን ብሎታል? ፈውሶታል። ጭቃ ወደ መሬት እንትፍ አለና ይላል በምራቁ ጭቃ አድርጎ በጭቃው እውሩን አይኖች ቀባና ሂድና ምን በል ነው ያለው። በቃ ፕሮሰሱ ሲምፕል ነው ጌታ ኢየሱስ ያደረገው። በቀላሉ በቃ እንደዛ አድርጎ አይኑ ላይ አድርጎ ሂድና በሰሊሆም ታጠብ፣ መጠመቂያ ሄደ ታጠብ አለ። ሄዶ ታጠበ፣ እያየ መጣ። በማየቱ ግን ብዙ ሰው ነው የተደነቀው። ጎረቤቶቹ ተደንቀዋል እስከማያውቁት ድረስ። ይሄ ማን ነው? እንትና ነው እስኪሉ ድረስ ሌሎች ሰዎች ተሳትፈውበታል። ፈሪሳውያን አሉ። ማለት ብዙ ሰው እስከማያውቀው ድረስ ነው ኢየሱስ ክርስቶስ ሚራክል ያደረገለት፣ ተአምራትን ያደረገለት። እና ያንን ነገር ደግሞ ሊመሰክር ይሄ ሰው ተነስቷል። ፈሪሳውያን ጋር አውጥተው ሲያስቀምጡት ማን ትለዋለህ? እሱን ማን ነው እንደዚህ ያደረገ? አይ እሱ ነብይ ነው ይላል። እግዚአብሔር ይመስገን። ይመሰክራል። የተደረገለት ሰው ምን ይላል? ይመሰክራል። ማንም ሊነሳበት ይችላል ከመሰከረ። አሁን ባለንበት በተለያየ ሃይማኖት ውስጥ ለምሳሌ ብትሆኑ፣ በዛ ሃይማኖት ውስጥ ሆናችሁ እግዚአብሔር ጌታ ኢየሱስ ክርስቶስ ራሱ መጥቶ በህልም ቢሆን በሰው ቢሆን በተለያየ ሁኔታ ከህመማችሁ ብትፈወሱ አካባቢያችሁ ያለው ሰው ተጽዕኖ ያደርግባችኋል። ኢየሱስ ክርስቶስ ፈወሰኝ ለማለት የምትቸገሩ ሰዎች ልትኖሩ ትችላላችሁ። ግን ኢየሱስ ክርስቶስ ከፈወሳችሁ፣ ኢየሱስ ክርስቶስ በህልም ቢሆን በሰው ቢሆን ተጠቅሞ እናንተን ካዳናችሁ
መመስከር አለባችሁ። አዎ ኢየሱስ ክርስቶስ ምን ብሎኛል? አድኖኛል ብላችሁ መመስከር አለባችሁ በፊት ለፊት። እግዚአብሔር ከረጅም ጊዜ ከነበረው ይሄ ሰው እኮ እውር ሆኖ ቢቀጥል እኮ የረጅም ጊዜ በቃ እየለመነ ነበር ነው አይደል የሚለው? ረጅም ጊዜ በልመና በዛው ይቀጥል ነበር እኮ። ግን ታሪኩን እግዚአብሔር ቀየረለት። ታሪኩን ሲቀይርለት ታሪኬን ቀየረልኝ፣ አሁን ደግሞ አጠገብ ያሉ ሰዎች ብናገር በመሰክር እሱ ክርስቶስ ነው ብል ከምኩራብ ያስወጡኛል ብሎ እጁን አጣጥፎ ቁጭ አላለ። ቢያስወጡትም ለሱ ችግር የለውም። ምክንያቱም ከሁሉ የሚበልጠውን ክርስቶስ ኢየሱስ ምን ብሎታል? ሰጥቶታል። ወላጆቹ እንኳን ተጠርተው ሲጠየቁ ምንድነው ያሉት? በቃ አሁን እሱ ሙሉ ሰው ነው፣ እሱን ጠይቁት። ምክንያቱም አይሁድ ከምኩራብ እንደሚያስወጡ ስለ ክርስቶስ እሱ ክርስቶስ ነው ያለ የመሰከረ ሰው ካገኙ እንደሚያስወጡ ስለሚያውቁ አይ እሱ ሙሉ ሰው ነው ምን በሉ ሂዱና እሱን ጠይቁት ይሏቸዋል። እሱ ግን በድፍረት ደጋግመው ፈሪሳውያን ሲጠይቁት፣ ደጋግመው አይሁድ ሲጠይቁት እንደውም ምንድነው ደጋግማችሁ የምትጠይቁኝ? እናንተም ልትከተሉት ትወዳላችሁ እንዴ? ወደዳችሁ እንዴ ብሎ ያሳፈራቸዋል። እናንተም ስለምን ዳግመኛ ልትሰሙ ትወዳላችሁ? እናንተ ደግሞ ደቀ መዛሙርቱ ልትሆኑ ትወዳላችሁ እንዴ አላቸው ይላል። እነሱም ተሳድበው እንደሄዱ ያሳያል። እና ኢየሱስ ክርስቶስ ያደረገውን ድንቅ ነገር እነሱ ራሱ አለማመናቸው እኮ ተደነቀ እኮ። ይሄ ሰው እንዴት ነው እንደዚህ አይነት ሰው ከራሳቸው ወጥቶ እንዴት ነው የማያምኑት ብሎ እናንተ አለማወቃችሁ ይህ ድንቅ ነገር ነው ይላቸዋል። ውስጥም ሆነን ኢየሱስ ክርስቶስን ተከተልን ብለንም ኢየሱስ ክርስቶስን የማናውቀው ብዙዎች አለን። ኢየሱስ ክርስቶስን ማወቅ ይጠይቃል። ኢየሱስ ክርስቶስን ማወቅ ያስፈልጋል። ኢየሱስ ክርስቶስን ስናቀው እናከብረዋለን፣ ስናቀው እንመሰክራለን፣ ስናቀው እንገልጠዋለን በህይወታችን። ክርስቲያን ነን ብለን ኢየሱስ ክርስቶስን አምነናልን ብለን አውቀናልን ብለን ላናቅ እንችላለን። ልክ እንደነዚህ ሰዎች። ይህ ድንቅ ነው አለ እኮ። አለማወቃችሁ እኮ ይህ ድንቅ ነው። ኢየሱስ ክርስቶስን አውቃለሁ ብሎ መልካም ነገር የማያደርግ ብዙ ሰው አለ አይደለ? ያ ሰው አሁን ኢየሱስ ክርስቶስን አውቆታል ማለት ይከብደናል። አላወቀውም። ክፋትን፣ ዘረኝነትን፣ ምቀኝነትን፣ ይሄ ምድራዊ የሆነ ነገርን፣ ገንዘብን መውደድን የሚወዱ ሰዎች አሉ። እነሱ አሁን ክርስቶስን አላወቁትም። አለማወቃቸው ድንቅ ነው ይላል። ዳሩ ግን አይኖቼን ከፈተ። እናንተ ላታውቁት ትችላላችሁ፣ ግን እሱ ምን አደረጋለ? አይኖቼን ከፈተ። ዛሬ አይኖቻችን ይከፈቱ። ዛሬ ኢየሱስ ክርስቶስ ማን እንደሆነ እንወቀው። አይኖቻችን ተከፍተው ክርስቶስን እንየው። አይኖቻችን ተከፍተው ስለ ክርስቶስ እንመስክር። እሱ ጌታ እንደሆነ እንመስክር። እሱ አዳኝ እንደሆነ እንመስክር። እሱ ሚራክል አድራጊ እንደሆነ እንመስክር። የዘላለምን ሕይወት የሰጠን እሱ እንደሆነ እንመስክር፣ እንወቅ። እና ጌታ ኢየሱስ ክርስቶስም ራሱ እንግዲህ ምንድነው መጨረሻ ላይ የሚለው? ኢየሱስም ወደ ውጭ እንደጣሉት ሰማ ይላል። ሲያገኘውም አንተ በእግዚአብሔር ልጅ ታምናለህን አለው። ወዴት እንዳወጡት? ወደ ውጭ አውጥተው እንደጣሉት። ከቤተሰባችን ልንባረር እንችላለን እኮ አይደል? ኢየሱስ ክርስቶስን አወቅን አገኘን ስንል ከአካባቢያችን ሊያወጡን፣ ከጓደኞቻችን ከሰርክላችን ሊያወጡን ሊጥሉን ይችላሉ። ግን ኢየሱስ ክርስቶስ ያገኘናል። አንተ በእግዚአብሔር ልጅ ታምናለህን አለው። እርሱም መልሶ ጌታ ሆይ በእርሱ አምን ዘንድ ማን ነው አለ። እንደፈወሰው ያውቃል። በእርሱ አምን ዘንድ ግን ማን ነው? አሁንም ተጨምሮ ክርስቶስን ማወቅ ፈለገ። ኢየሱስም አይተኸዋል። ምን ብለኸዋል? አይተኸዋል እኮ ከአንተ ጋርም የሚነጋገረው እርሱ ነው አለው። እግዚአብሔር ይመስገን። ከአንተ ጋር ምን የሚለው እሱ ነው? የሚነጋገረው እርሱ ነው አለው። እርሱም ጌታ ሆይ አምናለሁ አለ። በቃ እኔ ነኝ ከአንተ ጋር የምነጋገረው ሲለው በቃ እሺ አምናለሁ አለ። ሰገደለትም ይላል። እግዚአብሔር ይመስገን። ክርስቶስ ኢየሱስን በእውነት ከልባችን ሆነን እንከተለው፣ እንመነው፣ ስለሱ እንመስክር። እግዚአብሔር ደግሞ ይረዳናል። እግዚአብሔር ደግሞ ያግዘናል።